ምንም አይነት የኮድ እውቀት ሳይኖረን የፓይተን፣ ጃቫ፣ ፒኤችፒ ሌሎችም ሊሆን ይችላል። ምንም አይነት የኮድ እውቀት ሳይኖረን ፐርሰናል ዌብሳይት እንዴት ነው ክሬት ማድረግ የምንችለው የሚለውን ነው ዛሬ የምናየው። እንደምታዩት ለሳምፕል ያክል እናንተን ለማሳየት ብዬ ቼክ ለማድረግ ብዬ ይችን ዌብሳይት ክሬት አድርጌያታለሁ። እንደምታዩት ቀለል ያለ ዌብሳይት መስራት ከፈልጋችሁ ካለምንም የኮድ እውቀት ማለት ነው እንዴት ነው የሚሰራው የሚለውን ነው የምናየው። ሰላም የንጋቱ ቤተሰቦች እንዴት አላችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ጀምሩ። የደውል ምልክቷንም መጫን እንዳይረሳ። አዳዲስ ቱቶሪያሎችን አዘጋጃለሁኝ እንዲደርሳችሁ ማለት ነው። የደውል ምልክቷን ኦን ማድረግ እንዳይረሳ። አሁን ቀጥታ የምንሄደው ምንድነው ወደ ጉግል አካውንታችን እንሄዳለን። ጉግል ላይ ትገባላችሁ ቀጥታ ማለት ነው። ጉግል ላይ እንገባለን። ጉግል ላይ ከገባን በኋላ ጉግል ሳይት ብለን ሰርች እናደርጋለን። ጉግል ሳይት ብላችሁ ከገባችሁ በኋላ እንደዚህ አይነት ፔጅ ያመጣላችኋል። ከዚህ ከመጀመሪያው ላይ ጉግል ሳይት የሚል ሊንክ ያመጣላችኋል። እሱ ላይ ክሊክ ታደርጋላችሁ። እሱ ላይ ክሊክ ካደረጋችሁ በኋላ እንደዚህ አይነት ሳምፕሎች ያመጣላችኋል። ከብላንክ ሳይት ከባዶ መጀመር ትችላላችሁ። እንደዚህ አይነት ደግሞ ሳምፕሎችም አሉ። እንደዚህ አይነት ሳምፕሎችም አሉ። እኔ ለሳምፕል ያክል እዚህ ጋር ንጋት ሚዲያ እና ንጋት ሾፕ የሚሉ ዌብሳይቶች ክሬት አድርጌ ቼክ አድርጌዋለሁ ማለት ነው መስራት አለመስራቱን። እናንተ ግን በራሱ የሚሰጠው ቴምፕሌት አለ። ያንን መጠቀም ትችላላችሁ። እዚህ ጋር ያሉትን ግን ከባዶ ተነስቼ ነው መስራት የምፈልገው የምትሉ ከሆነ ቀጥታ ብላንክ ሳይት የምትላለች እዚህ ጋር ብላንክ ሳይት የምትለው ላይ የፕላስ ምልክት አለች። እሷ ላይ አንድ ጊዜ ክሊክ እናደርጋለን። ብላንክ ሳይት የሚለውን ክሊክ ካደረጋችሁ በኋላ ወደ እንደዚህ አይነት ፔጅ ያመጣላችኋል። አንታይትል ሳይት ብሎ ያመጣል። እዚህ ጋር ይሄ ያለበት ምክንያት ምንድነው? ስም ስላልሰጠነው ነው። ስም እዚህ ጋር ኢንተር ሳይት ኔም የሳይት ኔሙን ስም ታስገባላችሁ ማለት ነው። ለምሳሌ እኔ ንጋት ሚዲያ ብዬ ስም ልስጠው። ንጋት ሚዲያ ብዬ ስም ስጠው። እዚህ ጋር አድ ሎጎ ይላችኋል እዚህ ጋር ማለት ነው። አድ ሎጎ የዌብሳይታችሁን ሎጎ አስገቡ ይላችኋል። የዌብሳይታችሁን ሎጎ አስገቡ ይላችኋል። እዚህ ጋር አድ ሎጎ የምትለው ላይ አንድ ጊዜ ክሊክ ስታደርጉ አፕሎድ እና ሰሌክት ብሎ ያመጣላችኋል። ሰሌክት የምታደርጉት ከዚሁ ከጉግል ላይ የተለያዩ ኢሜጆችን መጠቀም ትችላላችሁ። አፕሎድ ደግሞ ከሆነ ሎጎ ካላችሁ አፕሎድ ብላችሁ ከፒሲያችሁ ላይ ቀጥታ ኢሜጅ መውሰድ ትችላላችሁ ማለት ነው። እኔ አፕሎድ የሚለውን ልጠቀምና ለምሳሌ ይህችን ኢሜጅ ልውሰዳት። እሱን ከወሰዳችሁ በኋላ አፕሎድ ስታደርጉ ምን ያመጣላችኋል? እዚህ ጋር ያስገባችኋትን ፎቶ ያስገባላችኋል ማለት ነው። እዚህ ጋር አፕሎድ ስላት የሆነች ኢሜጅ አስገብተውልኛል። ምንድነው የምናደርገው? እዚህ ጋር እንደምታዩት ባክግራውንዱ ላይ የብሉ ብላክ አይነት ከለር ነው ያለው ባይ ዲፎልት የሰጠው ማለት ነው። ይሄን ለመቀየር ምን ታደርጋላችሁ? እዚህ ጋር ኢሜጅ የሚላለ ኢሜጅ የምትለው ላይ ክሊክ ስታደርጉ አፕሎድ ወይም ሰሌክት አድርጎ ይላል። አፕሎድ ያልኳችሁ መጀመሪያ ላይ ስንገባ የራሳችሁ እንትን ካላችሁ ያስተካከላችሁ ለዌብሳይታችሁ የሚሆን ኢሜጅ ካላችሁ አፕሎድ ብላችሁ ከፒሲያችሁ ላይ አፕሎድ ማድረግ ትችላላችሁ። እኔ ግን ሰሌክት የሚለውን ልጠቀምና ከጉግል ኢሜጅ ላይ ልውሰድ። እዚህ ጋር ሰሌክት ኢሜጅ ብላችሁ ከገባችሁ በኋላ 5 አይነት አማራጮች ያመጣላችኋል። ከጋላሪ ላይ፣ ከዩአርኤል ላይ፣ ከጉግል ኢሜጅ ላይ፣ ከፎቶ፣ ከጉግል ድራይቭ ላይ መውሰድ ትችላላችሁ። እኔ ግን ጋላሪ ከሚለው ላይ ልውሰድና ለምሳሌ እናንተ የሚመቻችሁን ኢሜጅ መውሰድ ትችላላችሁ። ከዚህ ጋር የሚመቻችሁን ኢሜጅ ለምሳሌ ይችኛዋን ኢሜጅ ክሊክ ስታደርጉባት ምን የሚል ያመጣል? ኢንሰርት የሚለው ኦፕሽን ያመጣላችኋል። ኢንሰርት የሚለው ኦፕሽን ኢንሰርት የሚለውን ስትጫኑ በእንደዛ አይነት መልኩ ያስተካክልላችኋል ማለት ነው። በእንደዛ አይነት መልኩ ያስተካክልላችኋል። እዚህ ጋር ምንድነው የምታስገቡት ታይትል ካለ ለሳይታችሁ ላይ መጀመሪያ ፔጅ ላይ ሆም ፔጅ ላይ እንዲመጣ የምትፈልጉት ነገር ካለ መጻፍ ትችላላችሁ። እኔ ለሳምፕል ያርክል ዌልካም ብዬ ልጻፍ። እናንተ የምታስገቡት ዌብሳይታችሁን ክሬት ስታደርጉ የምታስገቡት ቴክስት ይኖራል። ይሄን እንዴት ነው ፎንቱን ሌላ ስታይሉን ቦልድ፣ አይታሊክ ምናምን ማድረግ ብትፈልጉ ልክ እንደ ኤምኤስ ወርድ ወይም እንደ ኤክሴል እዚህ ጋር ኦፕሽኖች ያመጣላችኋል። ለምሳሌ ቦልድ ማድረግ ብትፈልጉ ቦልድ፣ ኢታሊክ ማድረግ ከፈለጋችሁ አንደር ላይ፣ ሌሎችም ጽሁፎች ታይትል ምናምን የመሳሰሉትን ማስተካከል ትችላላችሁ። ጽሁፉ ሴንተር ላይ እንዲሁም ከፈለጋችሁ እዚህ ጋር መምረጥ ትችላላችሁ። ብዙ አይነት አማራጭ አለው። ሁሉንም ቼክ አድርጉት እናንተ ማለት ነው። እንደዚህ አይነት ፔጅ ያመጣላችኋል ማለት ነው። ከዛ በኋላ ምንድነው የምንሰራው? ምናልባት ይሄኛው ፔጅ እንትን ካለባችሁ ኦልሬዲ በመሀል ክፍተት እንዲፈጠር ከፈለጋችሁ ወደ ታች ድራግ ታደርጉና ድራይቨር የምትላለች
ዲቫይደር የምትላለች ዲቫይደር የምትለዋን ክሊክ ስታደርጉ እንደዚህ ስፕሊት ያደርግላችኋል ማለት ነው። ስፕሊት ያደርግላችኋል። ዘን ዌብሳይታችን ምን ሰርቪስ ይሰጣል፣ ሆም ፔጅ ላይ ምን መጻፍ አለበት፣ ባክግራውንዱን፣ ሰርቪስ የሚሰጠው ሰርቪስ፣ ኮንታክት ምናምን የመሳሰሉት ነገሮች ለእያንዳንዱ ዌብሳይቶች የሚያስፈልጉ ነገሮች ናቸው። ለምሳሌ ሆም ፔጅ ላይ ምን አይነት ጽሁፍ ብጽፍ ወይም የሆነ ኢሜጅ ባስገባ ብላችሁ ካሰባችሁ እዚህ ጋር ያሉት በሙሉ አማራጮች ናቸው። እዚህ ጋር ያለችው ምንድነው የምታሳየን? መጀመሪያ ኢሜጅ ካስገባችሁ በኋላ ከዛ ጽሁፍ፣ የኛው ደግሞ ለምሳሌ የኛውን ሳምፕል ብታስገቡ እዚህ ጋር የሆነ ኢሜጅ አፕሎድ ታደርጋላችሁ። ዘንድ እዚህ ጋር መግለጫውን የአፕሎድ ስላደረጋችሁት ኢሜጅ የሆነ ቴክስት መጻፊያ ኦፕሽን ይሰጣችኋል፣ 2 ኢሜጅ ማለት ነው። ሌላኛውን ቼክ ብናደርገው ደግሞ እዚህኛው የምታስገቡ እዚህ ጋር ኢሜጅ ታስገባላችሁ። ዘንድ እዚህ ጋር ደግሞ ስላስገባችሁት ኢሜጅ ኦር ስለ ዌብሳይታችሁ ስለምትፈልጉት ነገር ገለጻ መስጠት ትችላላችሁ። ለምሳሌ የሆነ ኢሜጅ አፕሎድ ላድርገን የሰሌክት ኢሜጅ ልበልና ዘን እዚህ ጋር እንዳሳያችሁ ከጉግል ኢሜጅ ላይ እንትን ማለት ትችላላችሁ። ከጉግል ኢሜጅ ላይ ምን ማድረግ ትችላላችሁ? ለምሳሌ ስለ ዩቲዩብ የሆነ ኢሜጅ ማውጣት ብፈልግ ከዚህ ጋር እንደዛ አይነት ኦፕሽኖች ያመጣላችኋል። እናንተ የምትፈልጉት ከዌብሳይታችሁ ጋር የሚገናኝ ነገር እንትን ማለት ትችላላችሁ፣ ማስገባት ትችላላችሁ። ለምሳሌ እቺኛውን ኢሜጅ ወስዳት እኔ ክሊክ ስታደርጉበት ኢንሰርት የሚል ኦፕሽን ያመጣላችኋል። ዘን በእንደዚህ አይነት መልኩ ሎድ አድርጎ ያስገባላችኋል። እዚህ ጋር ስለ ዌብሳይታችሁ ፎርም ላይ መጻፍ ያለበት ነገር ካለ እዚህ ጋር መጻፍ ትችላላችሁ። ኦር ስለዚህ ጋር ስላስገባችሁት ኢሜጅ ገለጻ መስጠት ትችላላችሁ ማለት ነው። ሌላ ደግሞ ማሳያችሁ ምንድነው ይሄ ኦልሬዲ ሆም ፔጅ ላይ ነው። ሆም ፔጁ ላይ ማስተካከል የምትፈልጉትን ሁሉ ካስተካከላችሁ በኋላ ሆም ፔጅ ላይ ዘን ምንድነው የምታደርጉት? አሁን ለምሳሌ ሰርቪስ የሚሰጡ ሰርቪስ አለ፣ ባክግራውንድ ፔጅ አለ። ዌብሳይት ላይ ፐርሰናል ዌብሳይት ላይ ማዘጋጀት ያለብን ነገሮችን በሙሉ እንዴት ነው የምናስገባው የሚለውን እዚህ ጋር ፔጅ የምትል ኦፕሽን አለች። ፔጅ የምትል ኦፕሽን ላይ ከገባችሁ በኋላ ኦልሬዲ ሆም ፔጅ ላይ ነው ያለነው አሁን። ዘን አሁን ሌላ ለምሳሌ ባክግራውንድ ማስገባት ብትፈልጉ እዚች ጋር የፕላስ ምልክት አለች። እሷ ጋር ሄዳችሁ ምን ማድረግ ነው? ፕላስ ስታደርጉ ስም ትሰጣላችሁ። ለምሳሌ ባክግራውንድ ከሆነ ስለ ዌብሳይቱ ባክግራውንድ መናገር ከፈለጋችሁ ባክግራውንድ ብላችሁ ደን ስትሉ ሌላ ፔጅ በእንደዚህ አይነት መልኩ ያመጣላችኋል። ሌላ መጀመሪያ እንዳሳያችሁ እዚህ ጋር ስለ ፎንት ምናምን ማስተካከል ከፈለጋችሁ ማስተካከል ትችላላችሁ እዚህ ጋር ማለት ነው። ተፈለጋችሁ ማስተካከል ትችላላችሁ። ኢንሰርት ላይ ተመልሳችሁ ደግሞ እዚህ ጋር የተለያዩ ስታይሎች ይኖራሉ። ከነኚህ ውስጥ እየመረጣችሁ ማስተካከል ትችላላችሁ። ደግሞ ሌላም ቲም እዚህ ጋር ቲም የምትላለች እሷ ላይ ገብታችሁ ስለ ጽሁፉ የተለያዩ ስታይሎች አሉ ማለት ነው። እነሱን ማስተካከል ለምን እንደምትፈልጉት አላማ መዋል ትችላላችሁ። ይኸው እነኚህን መምረጥ ትችላላችሁ። እዚህ ጋር እንደምታያቸው በጣም ብዙ ኦፕሽኖች አሉት። ለምሳሌ በእንደዚህ አይነት መልኩ ማድረግ ትችላላችሁ። ዘን አሁን ምንድን ነው የምናየው? አሁን ባክግራውንድ ኦልሬዲ ካስገባን በኋላ እያንዳንዱ ዌብሳይት ላይ ስለራሳችን ባክግራውንድ ማውራት የምንፈልግ ከሆነ እዚህ ጋር በቴክስት መልክ እንዴት ነው የምናስገባው የሚለውን ነው የምናየው። እዚህ ጋር ኢንሰርት የምትል ኦፕሽን አለች። እዚህ ጋር ቴክስት ቦክስ፣ ኢሜጅ፣ ኢምቤድ፣ ድራይቭ የሚል አለ። ከድራይቭ ላይ መውሰድ ከፈለጋችሁ ኢሜጅ ማስገባትም ከፈለጋችሁ ትችላላችሁ። ግን ብዙ ጊዜ ባክግራውንድ በቴክስት መልክ ስለሆነ በቴክስት ምድር ላይ ስትጫኑ እንደዚህ አይነት ኦፕሽን ያመጣላችኋል ማለት ነው። እንደዚህ አይነት ኦፕሽን ካመጣላችሁ በኋላ ስለ እናንተ ስለ ዌብሳይታችሁ ስለ ባክግራውንዳችሁ ሙሉ ማስገባት ትችላላችሁ እዚህ ፔጅ ላይ ማለት ነው። እዚህ ፔጅ ላይ ሙሉ ማስገባት ትችላላችሁ። ሌላ ደግሞ በተጨማሪ ለምሳሌ ዌብሳይታችን ላይ ኦንላይን ሾፒንግ የምንሰራም ከሆነ ሌሎች ማስታወቂያዎችም ሌሎች የምንሰራ ከሆነ ሰርቪስ የሚል ኦፕሽን እዚህ ጋር እንጨምርና ሰርቪስ የሚል ኦፕሽን ከጨመርን በኋላ ሰርቪስ በሚለው ስር ደግሞ ሌሎች ተጨማሪ ሰርቪሶች ሳብ ፔጆች ካለን እንዴት ነው እነሱን አድ የምናደርገው የሚለውን ስናይ እዚህ ጋር ፔጅ የምትለው ኦፕሽን አለች። እሱን ከገባችሁ በኋላ እዚህ ጋር እንዳሳያችሁ አድ የምትላለች። አድ የምትለው ላይ ከገባችሁ በኋላ ምን ትላላችሁ? ሰርቪስ የሚል ኦፕሽን አድ ታደርጋላችሁ። ዛት ደን ትሉታላችሁ ማለት ነው። ሰርቪስ የሚለውን ስታስገቡ በእንደዚህ አይነት መልኩ ፔጃችሁ ላይ ዌብሳይታችሁ ላይ ያስገባላችኋል። ዘን ምንድን ነው የምታደርጉት? ለምሳሌ በሰርቪስ ስር የተለያዩ ተከፋፍለው የምትሰጧቸው ስራዎች ካሉ ወይም የምትሰጧቸው ሰርቪሶች ካሉ እዚህ ጋር በሶስት ነጠብጣብ ላይ ትሄዱና ክሊክ ስታደርጉ እንደዚህ አይነት ኦፕሽኖች ያመጣላችኋል። ፕሮፐርቲ ዱፕሊኬት ሜክ ሆም ፔጅ የሚል አለ። ግን አድ ሰብ ፔጅ የሚል ኦፕሽን አለ። እሱ ምን ታደርጋላችሁ? አንድ ጊዜ ክሊክ ታደርጉበታላችሁ።
ለምሳሌ ቪዲዮ ኤዲቲንግ፣ ስለ ቪዲዮ ኤዲቲንግ መረጃ የምትሰጡ ከሆነ ቪዲዮ ኤዲቲንግ ትላላችሁ። ለቪዲዮ ኤዲቲንግ ካላችሁ በኋላ በሰርቪስ ስር በእንደዚህ አይነት መልኩ ይመጣላችኋል ማለት ነው። ሌላም ስለ ኤአይ ቱቶሪያል የምትሰጡ ከሆነ እናንተ እንደምርጫችሁ ማለት ነው። ዘን ኤአይ ብላችሁ ኤአይ ቱቶሪያል ብላችሁ ማስገባት ትችላላችሁ። እኔ ለሳምፕል ያክል ነው እያሳየኋችሁ ያለሁት። ዘን ደን የሚለውን ኦፕሽን ትጫኑ። በእንደዚህ አይነት መልኩ ዌብሳይታችሁ ላይ ያስገባላችኋል ማለት ነው። ዘን እዚህ ጋር ሰርቪስ ላይ ይመጣው ላይ ከመታችሁ ክሊክ ስታደርጉ ምን ይላል? ቪዲዮ ኤዲቲንግ እና ኤአይ ቱቶሪያል የምንሰጣቸው ሰርቪሶች ሌሎችም ካሉ እናንተ በዌብሳይታችሁ ላይ ኦንላይን ሾፒንግ ሌሎችም የምትሰሩት ካለ በእንደዚህ አይነት መልኩ ታስገባላችሁ። አድ ሰብ ፔጅ በማለት ማለት ነው። ዘን አሁን የኤአይ ቱቶሪያል ከሚለው ስር ሁለቱ እንደዚህ ሲገጣጠም ስለሚያስጠላ ምን ታደርጋላችሁ? እንዳልኳችሁ ኢንሰርት ላይ ገብታችሁ ዲቫይደር ስትሉት በእንደዚህ አይነት መልኩ በተወሰነ መልኩ ስፕሊት ይሆንላቸዋል ማለት ነው። ሌሎች እንዳሳዩአችሁ እነኝን ስለማስገባችኋቸው ቴክስቶች በሙሉ ፎንታቸው፣ ሌሎችም ከለራችሁን መቀየር ትችላላችሁ። ለምሳሌ ከለሩን ለመቀየር ሰሌክት አድርጋችሁ እዚህ ጋር አለች ኦፕሽን የፈለጋችሁትን ነገር እንደዚህ የጀመራችሁ ማስተካከል ትችላላችሁ። የእናንተ ተጨማሪ ኤዲቲንግ ነው የሚያስፈልገው፣ ሌላ ነገር የለውም። ለምሳሌ ሄደር ታይፕ ማስተካከል ትችላላችሁ። እንደዚህ ለምሳሌ ከቨር ካላችሁት ሙሉ ፔጁን ያመጣልባችኋል። በእንደዚህ አይነት መልኩ ላርጅ ባነር ካላችሁ እንደዚሁ፣ ባነር ስታይል ካላችሁት እንደዚህ፣ ታይትል ኦንሊ ካላችሁትም በታይትል ብቻ እንዲመጣ እንደዚህ ማድረግ ትችላላችሁ። የሚወሰነው እናንተ በምትሰሩት ዌብሳይት ልክ ነው የሚወሰነው ማለት ነው። ሌሎችም እንደምታዩቸው እነዚህ ጋር ያሉት በሙሉ እያንዳንዶቹን ቼክ አድርጓቸው። አብዛኞቹ ምን የምንልባቸው ናቸው? ይህን ዌብሳይት ክሬት ለማድረግ የምንጠቀምባቸው ናቸው። ሌላ ለምሳሌ ኮንታክት ካስፈለገ ኮንታክት እናንተን ማግኘት የሚያስፈልግ ከሆነ ኮንታክት አድ ማድረግ ከፈለጋችሁ እንደተለመደው እዚህ ጋር አድ ትላላችሁ። አድ ካደረጋችሁ በኋላ ኮንታክት የሚል ካስገባችሁ በኋላ ደን ትሉታላችሁ። ዘንድ ኮንታክት ላይ ዩቲዩብ ሊንክ ሊሆን ይችላል፣ የቲክቶክ ሊሆን ይችላል፣ የቴሌግራም ሊንካችሁም ሊሆን ይችላል። ብዙ አይነት ሊንኮችን አድ ማድረግ ከፈለጋችሁ እንዴት ነው እነኛን የምታደርጉት? ኦልሬዲ እዚህ ጋር ኢንሰርት ላይ ከመጣችሁ በኋላ በቴክስት ላይ ቴክስት ቦክስ የሚለውን አድ ካደረጋችሁ በኋላ እዚህ ጋር ምን ትላላችሁ? ሊንክ አድ ለማድረግ እዚህ ጋር እቺ ኦፕሽን አለች እና ኢንሰርት ሊንክ የምትላለች እሷን ምን ማድረግ ነው? ክሊክ ካደረጋችሁ በኋላ እንደዚህ አይነት ፔጅ ያመጣላችኋል። ባዶ ቦታ ላይ ክሊክ ታደርጉና ለምሳሌ ቴሌግራም ሊንክ ከሆነ ቴሌግራም ካላችሁ በኋላ የቴሌግራም ሊንካችሁን ኮፒ ፔስት አድርጋችሁ ነው ታመጣላችሁ። ዘን የቴሌግራም ሊንካችሁን ለማግኘት ማኔጅ ግሩፕ ላይ ገብታችሁ እዚህ ጋር ኢንቫይት ሊንክ የምትላለች እሷን ኮፒ ሊንክ አድርጋችሁ ቀጥታ ወዴት ነው የምትወስዱት? ወደ እዚህ ትመጣላችሁ ማለት ኮፒ ካደርጋችሁ በኋላ ፔስት ታደርጉት እንደዚህ አይነት ሊንኩን ያስገባላችኋል። ዘን አፕላይ ስትሉት በእንደዚህ አይነት መልኩ ሊንካችሁን የቴሌግራም ሊንካችሁን አድ አደረጋችሁ። ለምሳሌ ዩቲዩብ የሚያስፈልግ ከሆነ ስፔስ ካደረጋችሁ በኋላ ምን ታደርጋላችሁ? የሊንክ ኦፕሽን አለች እዚህ ጋር ኢንሰርት ሊንክ የምትለውን ባዶ ቦታ ላይ ክሊክ ታደርጋላችሁ። ዘንም እንደምታደርጉት እዚህ ጋር ዩቲዩብ ብላችሁ ትጽፋላችሁ። ዩቲዩብ ብላችሁ ትጽፋላችሁ። ቀጥታ ወዴት ነው የምትሄዱት? ወደ ዩቲዩብ አካውንታችሁ ትሄዳላችሁ። ወደ ዩቲዩብ አካውንታችን እንሄዳለን። ዩቲዩብ አካውንታችሁ ላይ ከገባችሁ በኋላ ቀጥታ የእናንተ ዩቲዩብ ቻናል የሚገኝበትን ሊንክ ኮፒ አድርጋችሁ ከወሰዳችሁ በኋላ እንደዚህ ምን ታደርጋላችሁ? ፔስት ትሉታላችሁ። ኮፒ ያደረጋችሁትን ሊንክ አፕ ላይ ስትሉት በእንደዚህ አይነት መልኩ ምን ይልላችኋል? ዩቲዩብ ሊንካችሁን ቀጥታ ማስገባት ይቻላል። ሌላም ቲክቶክ፣ ኢንስታግራም፣ ሊንክድኢን የመሳሰሉትን በእንደዚህ አይነት መልኩ አድ ማድረግ ትችላላችሁ ማለት ነው በቀላሉ። ዘን እነኚህን ከሰራችሁ በኋላ ምን ማድረግ አይረሳም? ፐብሊሽ እያደረጋችሁ ነው የምትሄዱት። ፐብሊሽ ማለት በዚህ ኮንተንት ሴቭ እያደረገን መሄድ ማለት ነው። ዘን እዚህ ጋር ፉተር ማስገባት ትችላላችሁ። ለምሳሌ እዚህ ጋር አድ ፉተር የሚለውን ስትጫኑ ማስገባት የምትፈልጉትን ነገር ማስገባት ትችላላችሁ። ለምሳሌ እዚህ ጋር እኔ ሚዲያ ብዬ አድ ላድርግ ለሳምፕል ያክል ማለት ነው። ዘን ይሄኛውን ሴንተር ምናምን የመሳሰሉት እነኚህ ኤዲቲንጎችን ታስተካክሏቸዋላችሁ። እንደዚህ አይነት መልኩ
ምን ይሆናል ማለት ነው? ይስተካከላል ማለት ነው። እንደዚህ አድ ታደርጋላችሁ። ዘን እዚህ ጋር ያስገባችኋት ፉተር በእንዲህ አይነት መልኩ ትመጣለች። ኤዲት ፉተር ይሄን ማስተካከል ብትፈልጉ እዚህ ጋር እንትኗን ከርሰሯን ስታመጧት ፉተሩን ኤዲት ማድረግ ትችላላችሁ ይላችኋል። በጣም ብዙ ኦፕሽኖች አሉ። እኔ ሃይላይቱን ያሳያችሁ በጣም ብዙ ኦፕሽኖች አሉ። ዘን ይሄን ከጨረስን በኋላ ምን እናደርጋለን? ፐብሊሽ እናደርጋለን። ፐብሊሽ ማለት ሴቭ ማድረግ ማለት ነው። ሌላ ነገር የለውም። ዘን ፐብሊሽ ካደረጋችሁ በኋላ እዚህ ጋር እንዴት ነው ሊንኩን የምናገኘው የሚለው ነው የሚሆነው። ሊንኩን ለማግኘት ቀጥታ ምን ታደርጋላችሁ? እዚህ ጋር ኮፒ ፐብሊሽድ ሳይት ሊንክ የምትላለች እዚህ ጋር ዘን እንደምታደርጉት እችን ኮፒ ስትሏት እንዲህ አይነት ሊንክ ይሰጣችኋል። እንደዚህ አይነት ሊንክ ይሰጣችኋል። ኮፒ ሊንክ ትሉታላችሁ ማለት ነው። ኮፒ ሊንክ ካደረጋችሁ በኋላ ለምሳሌ ሌላ ብሮዘር ላይ ወስዳችሁ ይህን ዌብሳይት አገኘዋለሁ ወይስ አላገኘው የሚለውን ቼክ ለማድረግ በሌላ ብሮዘር ትከፍቱታላችሁ። በሌላ ብሮዘር ሆም የሚለውን ማጥፋት ትችላላችሁ። እዚህ ጋር ዛን ኢንተር ስትሉት የሰራችሁትን ዌብሳይት በቀላሉ ማግኘት ትችላላችሁ ማለት ነው። እዚህ ጋር እንደዚህ በምታዩት መልኩ ዌብሳይታችሁን ያመጣላችኋል ማለት ነው። ወደዚህ ጋር ኮንታክት ሁሉንም አስገብተናል። በእንደዚህ አይነት መልኩ ቀለል ባለ በ10 እስከ 20 ደቂቃ በሚፈጅ ፐርሰናል ዌብሳይት ከዛም አልፎ የተሻሉ ዌብሳይቶችን ክሬት ማድረግ ይቻላል ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበረ። እናንተ ተጨማሪ ሌሎች ነገሮችን ጉግል እያደረጋችሁ የተሻለ ዌብሳይት ክሬት ማድረግ ይቻላል፣ ምንም አይነት የኮድ እውቀት ሳያስፈልግ ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። እንደምትወዱት አልጠራጠርም። ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። አመሰግናለሁ።